እንደሚሰበሰቡና እስራኤልን እንደሚከቡ በመጽሐፍ ቅዱስ በትንቢተ ሕዝቅኤል 38:5 በግልጽ ይናገራል። እስራኤልን ሊወጉ የሚሳተፉ ሀገሮች የቀድሞ ፋርስ ያሁኗ ኢራን፣ ኢትዮጵያና የቀድሞ ፋጥ ያሁኑ ሊቢያ ከእርሱ ጋርም ጋሻና የራስ ቁርን የለበሱ ሁሉ በማለት ይገልጸዋል። እነዚህ ላይ ከላይ ጎግ ማጎግን በመተባበር የተገለጹት ሀገሮች ለዚህ ለጎግ ማጎግ ጦርነት ያዘጋጁትን ሕዝብ በቁጥር ተከፍሎ ሲገለጽ ይህን ይመስላል። አንደኛ ኢራን 75 ሚሊዮን፣ ሁለተኛ ኢትዮጵያ ከሱዳን ጋር በመሆን 45 ሚሊዮን ሕዝብ እንደ አሜሪካው የደህንነት መረጃ እንደ CIA መረጃ መሰረት 45 ሚሊዮን የኢትዮጵያና የሱዳን ሙስሊሞች ለዚህ ጦርነት ይሳተፋሉ። ሶስተኛ ሊቢያ 6 ሚሊዮን፣ አራተኛ ቱርክ 75 ሚሊዮን፣ ጠቅላላ ድምር 201 ሚሊዮን። እነዚህ ጠቅላላ ድምር በመጽሐፍ ቅዱስ ከተገለጹት የቁጥር አሃዞች በትክክል ተመሳሳይ ናቸው። ስለሆነም የጎግ ማጎግ ምድር ቱርክ ነች እንጂ ራሽያ አይደለችም። እንደ ኤሮፓያን አቆጣጠር በሜይ 2012 የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአንዲት ትንሽ አጥማቂ የገጠር ቤተክርስቲያን የገና በዓልን ምክንያት በማድረግ የአምልኮ ስነ ስርዓት አድርገው ሲወጡ እዚች ትንሽ ቤተክርስቲያን በራፍ ላይ ከጋዜጠኞች በክርስትና የእምነት ህይወታቸው ዙሪያ ያደረጉላቸውን ቃለ መጠየቅ ለዛሬው መልእክት ማጠናከሪያ ስለሚሆንልኝ ዋናውንና አንኳሩን እምነታቸውን ማወቁ አስፈላጊም ስለሆነ ምክንያቱም እስራኤልን የሚወጉት ሙስሊሞች ስለሆኑ እኔም ከነዚህ ቪዲዮዎች ፊልም ቃለ መጠየቅ አንድ ሁለት እያልኩ የእሳቸውን መልስ እነሆኝ እላለሁ። አድማጮቼ እናንተ ሙሉን የእሳቸውን ቃለ መጠየቅ በዩቲዩብ ቪዲዮ ሊንክ ማግኘት የምትችሉ መሆኑን በድጋሚ እየገለጽኩ ወደ እሳቸው ጥያቄና መልስ አልፋለሁ። ጋዜጠኛው ሚስተር ፑቲን ወደዚች ደሃና ባህላዊ ወደ ሆነች ቤተክርስቲያን ብዙ ጊዜ ያዘወትራሉ።